አሁን ዓለም በዩናይትድ ስቴትስ እና በኢራን መካከል እየጨመረ የመጣውን ውጥረት በቅርበት እየተከታተለ ነው። እስከ 21 ኤፕሪል 2026 ድረስ ሁኔታው አሁንም እያደገ ነው እና ቀጥሎ የሚሆነው ነገር ከፍተኛ ዓለም አቀፍ መዘዝ ሊያስከትል ይችላል። በቅርብ ሳምንታት ውስጥ በዩናይትድ ስቴትስ እና በኢራን መካከል ያለው ግንኙነት ከፍተኛ ጫና ውስጥ ነበር። ዲፕሎማሲያዊ ጥረቶች ቀጥለዋል፣ ውጥረቶችን ለመቀነስ እና ተጨማሪ ጭማሪን ለማስቀረት ሙከራዎች ተደርገዋል። እስካሁን ድረስ ቀጥተኛ ግጭት ጊዜያዊ ቆም ብሏል። ነገር ግን ቁልፍ የጊዜ ገደቦች እየተቃረቡ ሲሄዱ እና ሁለቱም ወገኖች ለቀጣይ ድርድር ሁኔታዎች አለመስማማታቸው አሁን ውጥረት ውስጥ ገብቷል። እስከ ዛሬ ድረስ ውይይቶች አሁንም ከትዕይንቱ በስተጀርባ እየተከናወኑ ነው። ዘገቦች እንደሚያመለክቱት ዓለም አቀፍ አስታራቂዎች ሁለቱንም ወገኖች ወደ መደበኛ ውይይት ለመመለስ እየሞከሩ ነው። ሆኖም እስካሁን የተረጋገጠ ስምምነት የለም። ንግግሮች እየተወያዩ ነው ግን አልተጠናቀቀም። ሁለቱም ወገኖች የተለያዩ ሁኔታዎች አሏቸው። ሁኔታው እርግጠኛ ያልሆነ እና ተለዋዋጭ ነው። ይህ ማለት ልማቶች በማንኛውም ጊዜ በፍጥነት ሊለወጡ ይችላሉ ማለት ነው። ይህ ሁኔታ በዓለም ዙሪያ በቅርበት እየተከታተለ ነው ምክንያቱም ተጽዕኖ ሊያሳድር ስለሚችል። ዓለም አቀፍ የነዳጅ ዋጋ፣ ዓለም አቀፍ የደህንነት መረጋጋት፣ የኢኮኖሚ ገበያዎች፣ በመካከለኛው ምስራቅ የሚገኙ የክልል ውጥረቶች፣ ትንንሽ ዲፕሎማሲያዊ ለውጦች እንኳን በዓለም አቀፍ ደረጃ ሰፊ ተጽዕኖ ሊያሳድሩ ይችላሉ። በአሁኑ ጊዜ ሁኔታው ውጥረት ያለበት ቢሆንም ያልተፈታ እንደሆነ በተሻለ ሁኔታ ይገለጻል። ዲፕሎማሲ አሁንም ይቻላል፣ ነገር ግን ድርድሮች ካልተሳኩ ወይም ከተበላሹ አደጋም አለ። በሚቀጥሉት ጥቂት ቀናት እድገት መደረጉን ወይም ውጥረቶቹ እየጨመሩ መምጣታቸውን ለመወሰን አስፈላጊ ይሆናሉ። ይህ እያደገ የመጣ ሁኔታ ነው እና ክስተቶች መከናወናቸውን ሲቀጥሉ በቅርቡ ዝማኔዎች ይጠበቃሉ።